Hello. አቤት እየሰማሁ ይኸውላችሁ በደንብ ስሙኝ። ሁለት ነገር ነው የምትሰሩልኝ። the first one ያልኳችሁ ክፍል ገብታችሁ እኔ ቦርሳ ውስጥ ያሉ ጌጣጌጦችን ታወጣላችሁ። ታዲያ በደንብ አዳምጡኝ፣ ፌክ ናቸው። በዛ ላይ እኔ ከምሰጣችሁ ዋጋቸው ያነሰ መሆኑን ቀድሜ ልንገራችሁ። ከዛ ዳጣ ለእናንተ እንደ ጻፈች የሚያሳይ ወረቀት፣ የኔ ክፍልና ጌጥ የት እንዳለ የሚገልጽ ወረቀት ቤት ውስጥ ጥላችሁ ትወጣላችሁ። ሊያጠቃ ወይም ሊተኩስ የሚችል ቤት ውስጥ ሰው የለም? እህቴና ባሏ ወደ እኔ እየመጡ ነው። ወንድ ልጅ ነበር፣ እሱም ደግሞ ኮሌጅ ነው። አንድ ጥበቃ አለ፣ እሱን እንደምንም ብላችሁ እለፉት። ስለ እናቴ ታውቂያለሽ እንዴ? እኔ በምን ላቅ እችላለሁ ዳጣዬ? ይኸውልሽ ሰላሜ፣ አባዬ እኔን ከየት እንደወለደኝ አንቺ ታውቂያለሽ። ምክንያቱም እዛ ቤት ውስጥ የነበርሽው አንቺ ነሽ። ዳጣ እባክሽ። እንዴ አንቺ የጋሼ ልጅ ነሽ እንዴ? አይ ሰላሜ፣ ማፍቀዛኛ የተነቀናላ አንጎራባት አረገዝዬ ገዜቱ ማት ባንድም ይመጣ ርንጃለት ከዚህ በኋላ ዝም ብለሽ እዚህ ሳንቃቱኝብኝ ልቀስ። አንተ ግን ክፉ ነሽ። ግን ገዜ ቆይ ተቀይመኝ ነው አይደል? እናሳ አንጀቴን ኮምተር ነው ያደረግሽው እኮ ሙች። እሺ በቃ እንታረቅ። በሬ ረጅልኝና ጭራሽ የታባሽ እንጂ ነኝ። ወይዘሮ ማርታ በእህቷ መጥፋት ከቤት ወጥታ ስላደረች ከቤት ወጥታ ስለቀረችባት በእህቷ መጥፋት ትጨነቃለች። እሷም ደግሞ በዳጣ ላይ ኃይለኛ ተንኮል እያሰበች ነበረ። ዳጣን ከዛ ቤት ለማባረር ሁለት ሽፍታዎች የእሷን ጌጣጌጦች እንዲሰርቁ ከዛም ዳጣ እንደላከቻችሁ ደብዳቤ አስቀምጡ ብላ ደብዳቤውን አስቀምጣላቸው። ደብዳቤውን አስቀምጣችሁ ውጡ፣ ማንንም ሰው እንዳይጎዳ፣ ቤት ውስጥ ማንንም ሰው እንዳትጎዱ እያለች ለሁለቱ ሽፍታዎች ተነግራቸዋለች። እነሱም ማን አለ የሚያጠቃ መሳሪያ የያዘ ሰው ምናምን ይኖራል የሚያጠቃ ሰው ሲላት፣ አይ ማንም የለም፣ አንድ ዘበኛ ልጅ አለ፣ እሱን ማለፍ አያቅታችሁም፣ አንድ ወንድ ልጅ አለ፣ እሱም ኮሌጅ ነው፣ ማንም የለም፣ ታዲያ አደራ ማንም እንዳይጎዳ ትላቸዋለች። እሺ ምንም አያሳስብሽ ብለው ገብተው ያጠቁትና ያው ዘበኛውን አቶ ገዜን ያጠቁታል። ኤቢ ግን ክላሷ ውስጥ ሆና እያዳመጠች ነበረ፣ ግን ደግሞ አልዞረላትም። እንደዚህ አይነት ነገር ዝም ብላ እያጠናች ነበረ። ውሃም እንደዚሁ እየተጫወተች ነበር። እሷ የመሰላት ናታን ወይም ደግሞ አርጁን ምናምን የመሰሏት እንጂ በፍጹም እንደዚህ አልመሰሏትም። እናም እየሮጠች ስታመልጣቸው እነሱ ክላሷ ውስጥ ገብተው ጌጣጌጡን ወስደው ደብዳቤውን አስቀምጠው ሊወጡ ሲሉ እንትና ደርሳባቸዋለች ማለት ነው። ኤቢ ደርሳባቸዋለች። ምክንያቱም ኤቢ ቤት ውስጥ ስለነበረች እውነቱ ይወጣል ብለን ተስፋ እናደርጋለን ማለት ነው። አቶ ገዜ በፍጹም ይሄንን አልጠበቀም። ወይኔ ገዛኸኝ እያለ እየፎከረ ነበረ ከጣለው በኋላ። እነሱ ግን አውቀው ወደቁላት እና እሱንም አደነዘዙት ማለት ነው። እሱን እየፈለገች ነበረ ዳጣም፣ ሁሉም ልጆች እሱን በመፈለግ ላይ ነበሩ። ነገር ግን ያው መጨረሻ ላይ ውሃ አገኘችው። ውሃ አግኝቼዋለሁ ብላ እንኳን አልተናገረችም። ከዚህ ሙተህ ነው እንዴ እያለች እያለች ነበረ ዳጣና ኤቢ። ዳጣ ያው መጀመሪያ ላይ ሰላም ጋር ሄደው ነበረ። ኤቢ፣ ዳጣ፣ ናታን ሁሉም ሰላም ጋር ሄደው፣ ሰላም ዛሬ ጥያቄ ይዘንልሽ መተን ነው። እኔ የምልሽ አባዬ አንቺ በደንብ ታውቂያለሽ ስለ እናቴ። አባዬ ከማን እንደወለደ በደንብ ታውቂያለሽ። ምክንያቱም 21 ዓመት ሙሉ እዛ ቤት ነው የኖርሽው ስትላት፣ አንቺ የጋሽ ልጅ ነሽ እንዴ ስትላትም ኤቢም ሁሉም ይደነግጣሉ። ነገር ግን ኤቢ ጥያቄ ፈጠረባት። ናታንም አልደነገጠም፣ ሰላምም አልደነገጠችም።
ስለዚህ አባዬ ከሰላም ወልዷት ሊሆንም እኮ ይችላል። ማን ያውቃል? ለምን አልደነገጠችም? ሰላም ዳጣ አባዬ ስትል ለምን አልደነገጠችም ብላ ትገርማለች። እንደዛ ከሆነ እኮ የተወለደው ወንድሜ ሊሆን ይችላል። ካልደፈረሰ አይጠራም። እውነት እንደዚህ ከሆነ አይቀር ወንድሜ በሆነ የአባዬ ልጅ በሆነ ብላ ተመኘች። ኤቢ በጣም ተለውጣለች፣ ተቀይራለች። የበፊቷ ኤቢ አይደለችም ማለት ነው። ዳጣ እዚህ ጋር ያው እየፈለገችው ነበረ፣ እየደወለችም ነበረ፣ የት ሄዶ ነው እያለች እየፈለገች ነበረ። ነገር ግን በስተመጨረሻ ውሃ ብታገኘው ውሃም አግኝቼዋለሁ ብላ እንኳን ስላልተናገረች ዳጣና ጓደኛዋም የፈለጉት ነበረ እና አላገኙትም ማለት ነው። ውሃ አግኝተው ከዚህ ተነስ ምን ሆነህ ነው ስትለው በጠራራ ፀሐይ ሰይጣን መታኝ እንጂ ሁለት ሰይጣኖች የተሸፋፈኑ እያለ በጣም ይገረማል። ውሃ የሰላምን ልጅ አልሰጥም፣ ወደ ቤታችን ወስደዋለን፣ አምጪ ልጃችን፣ ተነስ ልጃችን ይዘን እንሄድ እያለች ምትል ጓደኛዋ ተነሽ ልጃችን ይዘን እንሄዳለን፣ አንቺ እንደውም ከፈለሽ አትምጪ እሺ ትላታለች። አይ ውሃ ይህ ነገርሽ ነበር እኮ ይናፈቀኝ፣ አሁን ይዘሽው ሂጂ ብለሽ ይዘሽው ትሄጃለሽ ትላታለች። አዎ ይዤው ይሄዳለሁ ብላ ብድግ ስትል ናታን አስቀምጪ ልጁን ይላታል። ውሃ በጣም ምስኪን ልጅ ነች። እኔ እንጃ እውነት የእውነት ሁሉ እንደዚህ መቶ ነው የሚመስለኝ ማለት ነው። በጣም የምታስቅና ደስ የምትል ልጅ ነች። ንጹህ ልብ ያላት በቃ ንጹህ ልብ ያላት ማለት ነው። ምንም ነገር እማታውቅ። እናም ሽፍታዎቹ በስከ መጨረሻም አስቀምጠው ወጥተዋል ማለት ነው። አቶ ደረጀና ወይዘሮ ማርታ በምግብ ተበክያለሁ ኑ ድረሱልኝ ብላቸው ስለነበረ እሷን ሆስፒታል ለማድረስ ነበረ ሄዱት። እሷ ግን የሆነ ሱፐር ማርኬት ወስዳ አቁማቸው። ደረጀ በጣም ይናደዳል። እባክህ ደሬ ለእኔ ስትል ተረጋጋ ብላ ማርታ ለማረጋጋት እየሞከረች ነው። ስማኝማ ደሬ በጣም ኤቢ በጣም ተቀይራለች፣ በጣም ነው የገረመኝ ስትል አየሽ አንቺ ወለድሻት እኔ ሰራኋት፣ ብዙ ለፍቼባታለሁ፣ ኤቢ ገና ተኮራኛለች ሲላት አዎ አውቃለሁ፣ በጣም ተቀይራለች፣ በጣም ደክመህባታል ትለዋለች ማለት ነው። እንግዲህ ያው ኤቢ ተቀይራለች። ያው መጨረሻ ላይ ቤቱ ባይበታተንም ጥሩ ነበረ። ነገር ግን መበታተኑ አይቀርም። ውድ ቤተሰቦቻችን ይህን ቻናል ላይክ እና ሼር ሰብስክራይብ ያደረጋችሁ ቀጣዩ እንዲደርሳችሁ ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ ላለው